ሰላም ጤና ይስጥልኝ ውድ ታዳሚያን እንደምን ሰንብታችኋል? እንደተለመደው ዛሬም የመካከለኛው ምስራቅ ፋርስ ባህረ ሰላጤ መረጃዎችን ይዤላችሁ መጥቻለሁ። እንግዲህ ዛሬ ዕለቱ ጁን 8 2026 ዓ.ም እንደ ጎርጎሮሳውያን አቆጣጠር የመካከለኛው ምስራቅ ፋርስ ባህረ ሰላጤ በኢራንና በአሜሪካ እንዲሁም በእስራኤል መካከል ያለው የሰላም ድርድር ወድቋል። ምንም ስምምነት አልተደረሰም። እስካሁን ስምምነቱ እርግጠኛ ባለመሆኑ ኢራን ውዝግብ እየፈጠረች ነው። ኢራን ትላንትና ጁን 7 2026 ዓመተ ምህረት ወደ አሜሪካ የጦር ሰፈሮች በኩዌትና ባህሬን የጦር ሰፈሮች ላይ ወደ 7 ሚሳኤሎችን ተኩሳለች። ይህንንም የአሜሪካ የአየር መቃወሚያዎች እንዳከሸፉት እየተነገረ ነው። ከዚህም ባሻገር ወደ ሆርሙዝ አካባቢ የላከቻቸውን ድሮኖች አሜሪካ ስለመታች የዛን አጸፋ ምላሽ ነው ወደ ኩዌትና ባህሬን የአሜሪካ ጦር ሰፈሮች ባሊስቲክ ሚሳኤሎችን የተኮሰችው። እነዚህ ሚሳኤሎች ከሽፈዋል። ከዚህም ባሻገር ኢራን ትላንትና እሁድ ጁን 2 ወደ እስራኤል ወደ 10 ባሊስቲክ ሚሳኤሎችን ወደ ሰሜን እስራኤል በመተኮስ አደጋ ለመፈጸም ሞክራ ነበረ። እነዚህ ሚሳኤሎች እስራኤል አክሽፋቸዋለች። ትላንት እሁድ ሌሊት ኢራንን እስራኤል በጦር ጀቶቿ ስትደበድብ ነው ያደረችው። የጦር ሰፈሮችና እንዲሁም ከምድር ላይ የሚወነጨፉ የሚሳኤሎችን ጣቢያዎች ክፉኛ ስትደበድብ አድራ ተመልሳለች። በዚህም የተነሳ በእስራኤል በአጠቃላይ ትምህርት ቤቶች ዝግ ሆነዋል። ዛሬ ሰሞኑን ዝግ ናቸው የጦርነቱ ሁኔታ እስኪረጋጋ ድረስ። ትላንት እሁድ ለዛሬ ሰኞ አጥቢያ ጁን 8 የእስራኤል ጦር ጀቶች ኢራንን በደበደቡበት ወቅት ወደ እስራኤል ዛሬ ማለዳ ከየመን የኢራን ተባባሪዎች ሚሳኤል ወደ እስራኤል ተኩሰው ነበር። ሚሳኤሉም ከሽፏል። በዚህ እንዳለ እስካሁን ኢራን በቀጥታ ወደ እስራኤል የሰጠችው የሚሳኤል አጸፋ የለም። እንግዲህ ወደ በኋላ ማምሻውንም ምላሽ ሊሰጥ የተባለ ነው። ሆኖም ግን እስራኤል ከዩናይትድ ስቴትሱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ፍቃድ ውጪ ይህንን የኢራን ድብደባ ፈጽማለች። ዶናልድ ትራምፕ ቢቃወሙም የሉዓላዊነት ጉዳይ እንደመሆኑ ይታወቃል። ኢራን ወደ እስራኤል ትላንትና እሁድ ዕለት ያስወነጨፈችው ሚሳኤሎች እስራኤል ሊባኖስን መደብደብ ታቁም፣ ቤይሩትን እየደበደበች ነው በማለት ለዚህ ምላሽ ለመስጠት እንደሆነ የደረሰ መረጃ ያስታውቃል። እንደሚታወቀው ከሁለት ቀን በኋላ የዓለም እግር ኳስ ዋንጫ በሜክሲኮ፣ አሜሪካ እንዲሁም ካናዳ ውስጥ ይጀመራል። ይህንን ባስመለከተ የኢራን የእግር ኳስ ብሔራዊ ቡድን ወደ አሜሪካ ለመግባት ቪዛ እንደተፈቀደለት ቢታወቅም የኢራን አብዮታዊ እስላማዊ መሪ የኢራን እግር ኳስ ብሔራዊ ቡድን ወደ አሜሪካ እንዳይወጣ እገዳ ጥላለች። እንግዲህ ጦርነትም ቢሆን አሜሪካ የእግር ኳስ ስፖርትን ተመለከተ ቪዛ እንደለቀች ቢገለጽም ኢራን ግን ፈቃደኛ ባለመሆን ስፖርተኞችን ከውድድሩ ለማግለል እየሞከረች ነው። የሆርሙዝ ወሽመጥም መርከቦች እንዳይሸጋገሩ ድጋሚ ኢራን ዘግታለች። እንግዲህ ወደፊት የምናየው ምን እንደሚፈጠር የምናየው ጉዳይ ይሆናል። መርከቦች ለማለፍ ቢሞክሩም መልሻቸዋለሁ ነው የምትለው። ከዩናይትድ ስቴትስ አሜሪካ የተሰጠ መግለጫ የለም። ይህ በእንዲህ እንዳለ የእንግሊዙ ውጭ ጉዳይ ሚኒስቴር 82ኛ ዓመት በፈረንሳይ የተከበረውን የሁለተኛው ዓለም ጦርነት ምክንያት በማድረግ አንድ ያሳሰቡት መግለጫ አለ። ስደተኞችን በተመለከተ በስፔን፣ በጣሊያን እንዲሁም በግሪስ የሚተላለፉ የስደተኞች የባህር ጉዞን በተመለከተ እያወገዙ ነው። አውሮፓውያኖች ምንም አይነት ጥረት አያደርጉም ስደተኞችን ለመግታትና ይሄ ቁጥጥር ውጭ የሆነ የስደተኞች ፍልሰት ነው ሲሉ አውግዘዋል። እንግዲህ አውሮፓውያኖች ይህን በተመለከተ ምላሽ እንደሚሰጡ አልታወቀም። እንግዲህ በተባበሩት መንግስታት ድርጅት ስብሰባ ላይም ይህንን በድጋሚ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ስደተኞች በገፍ ወደ አውሮፓ እየገቡ ነው፣ አውሮፓ ይህን ነገር ለማቆም የምታደርገው ምንም አይነት ጥረት የለም እያሉ ሲወተውቱ ቆይተዋል። በአውሮፓኖች በኩል ግን የተሰጠ ምንም አይነት ምላሽ የለም። እንግዲህ ክቡራትና ክቡራን ተመልካቾቻችን የመካከለኛው ምስራቅ ፋርስ ባህረ ሰላጤ ትላንትና እሁድ የጀመረው ጦርነት እንግዲህ ወዴት አቅጣጫ እንደሚያመራና የዩናይትድ ስቴትስ ምላሽ ምን ይሆናል የሚለውን የተከተሉ ወደ እናንተ እናደርሳለን። ከመካከለኛው ምስራቅ ፋርስ ባህረ ሰላጤ መረጃውን ይዤላችሁ የቀረብኩት ጉዳይ እጅግ ነኝ። መልካም ጊዜ በያላችሁበት ቸር ያሰማን። ጤና ይስጥልኝ።
ሰላም ጤና ይስጥልን ውድ ሰላም ጤና ይስጥልን ውድ ታዳሚያን እንደምን ሰንብታችኋል? እንደተለመደው ዛሬም የመካከለኛው ምስራቅ ፋርስ ባህረ ሰላጤ መረጃዎችን ይዤላችሁ መጥቻለሁ። እንግዲህ ዛሬ ዕለቱ ጁን 8 2026 ዓ.ም እንደ ጎርጎሮሳውያን አቆጣጠር የመካከለኛው ምስራቅ ፋርስ ባህረ ሰላጤ በኢራንና በአሜሪካ እንዲሁም በእስራኤል መካከል ያለው የሰላም ድርድር ወድቋል። ምንም ስምምነት አልተደረሰም። እስካሁን ስምምነቱ እርግጠኛ ባለመሆኑ ኢራን ውዝግብ እየፈጠረች ነው። ኢራን ትላንትና ጁን 7 2026 ዓመተ ምህረት ወደ አሜሪካ የጦር ሰፈሮች በኩዌትና ባህሬን የጦር ሰፈሮች ላይ ወደ 7 ሚሳኤሎችን ተኩሳለች። ይህንንም የአሜሪካ የአየር መቃወሚያዎች እንዳከሸፉት እየተነገረ ነው። ከዚህም ባሻገር ወደ ሆርሙዝ አካባቢ የላከቻቸውን ድሮኖች አሜሪካ ስለመታች የዛን አጸፋ ምላሽ ነው ወደ ኩዌትና ባህሬን የአሜሪካ ጦር ሰፈሮች ባሊስቲክ ሚሳይሎችን የተኮሰችው። እነዚህ ሚሳይሎች ከሽፈዋል። ከዚህም ባሻገር ኢራን ትላንትና እሁድ ጁን 2 ወደ እስራኤል ወደ 10 ባሊስቲክ ሚሳይሎችን ወደ ሰሜን እስራኤል በመተኮስ አደጋ ለመፈጸም ሞክራ ነበረ። እነዚህ ሚሳይሎች እስራኤል አክሽፋቸዋለች። ትላንት እሁድ ሌሊት ኢራንን እስራኤል በጦር ጀቶቿ ስትደበድብ ነው ያደረችው። የጦር ሰፈሮችና እንዲሁም ከምድር ላይ የሚወነጨፉ የሚሳኤሎችን ጣቢያዎች ክፉኛ ስትደበድብ አድራ ተመልሳለች። በዚህም የተነሳ በእስራኤል በአጠቃላይ ትምህርት ቤቶች ዝግ ሆነዋል። ዛሬ ሰሞኑን ዝግ ናቸው የጦርነቱ ሁኔታ እስኪረጋጋ ድረስ። ትላንት እሁድ ለዛሬ ሰኞ አጥቢያ ጁን 8 የእስራኤል ጦር ጀቶች ኢራንን በደበደቡበት ወቅት ወደ እስራኤል ዛሬ ማለዳ ከየመን የኢራን ተባባሪዎች ሚሳኤል ወደ እስራኤል ተኩሰው ነበር። ሚሳኤሉም ከሽፏል። በዚህ እንዳለ እስካሁን ኢራን በቀጥታ ወደ እስራኤል የሰጠችው የሚሳኤል አጸፋ የለም። እንግዲህ ወደ በኋላ ማምሻውንም ምላሽ ሊሰጥ የተባለ ነው። ሆኖም ግን እስራኤል ከዩናይትድ ስቴትሱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ፍቃድ ውጪ ይህንን የኢራን ድብደባ ፈጽማለች። ዶናልድ ትራምፕ ቢቃወሙም የሉዓላዊነት ጉዳይ እንደመሆኑ ይታወቃል። ኢራን ወደ እስራኤል ትላንትና እሁድ ዕለት ያስወነጨፈችው ሚሳኤሎች እስራኤል ሊባኖስን መደብደብ ታቆም፣ ቤይሩትን እየደበደበች ነው በማለት ለዚህ ምላሽ ለመስጠት እንደሆነ የደረሰ መረጃ ያስታውቃል። እንደሚታወቀው ከሁለት ቀን በኋላ የዓለም እግር ኳስ ዋንጫ በሜክሲኮ፣ አሜሪካ እንዲሁም ካናዳ ውስጥ ይጀመራል። ይህንን ባስመለከተ የኢራን የእግር ኳስ ብሔራዊ ቡድን ወደ አሜሪካ ለመግባት ቪዛ እንደተፈቀደለት ቢታወቅም የኢራን አብዮታዊ እስላማዊ መሪ የኢራን እግር ኳስ ብሔራዊ ቡድን ወደ አሜሪካ እንዳይወጣ እገዳ ጥላለች። እንግዲህ ጦርነትም ቢሆን አሜሪካ የእግር ኳስ ስፖርትን በተመለከተ ቪዛ እንደለቀች ቢገለጽም ኢራን ግን ፈቃደኛ ባለመሆን ስፖርተኞችን ከውድድሩ ለማግለል እየሞከረች ነው። የሆርሙዝ ወሽመጥም መርከቦች እንዳይሸጋገሩ ድጋሚ ኢራን ዘግታለች። እንግዲህ ወደፊት የምናየው ምን እንደሚፈጠር የምናየው ጉዳይ ይሆናል። መርከቦች ለማለፍ ቢሞክሩም መልሻቸዋለሁ ነው የምትለው። ከዩናይትድ ስቴትስ አሜሪካ የተሰጠ መግለጫ የለም። ይህ በእንዲህ እንዳለ የእንግሊዙ ውጭ ጉዳይ ሚኒስቴር 82ኛ ዓመት በፈረንሳይ የተከበረውን የሁለተኛው ዓለም ጦርነት ምክንያት በማድረግ አንድ ያሳሰቡት መግለጫ አለ። ስደተኞችን በተመለከተ በስፔን፣ በጣሊያን እንዲሁም በግሪስ የሚተላለፉ የስደተኞች የባህር ጉዞን በተመለከተ እያወገዙ ነው። አውሮፓውያኖች ምንም አይነት ጥረት አያደርጉም ስደተኞችን ለመግታትና ይሄ ቁጥጥር ውጭ የሆነ የስደተኞች ፍልሰት ነው ሲሉ አውግዘዋል። እንግዲህ አውሮፓውያኖች ይህን በተመለከተ ምላሽ እንደሚሰጡ አልታወቀም። እንግዲህ በተባበሩት መንግስታት ድርጅት ስብሰባ ላይም ይህንን በድጋሚ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ስደተኞች በገፍ ወደ አውሮፓ እየገቡ ነው፣ አውሮፓ ይህን ነገር ለማቆም የምታደርገው ምንም አይነት ጥረት የለም እያሉ ሲወተውቱ ቆይተዋል።
በአውሮፓኖች በኩል ግን የተሰጠ ምንም አይነት ምላሽ የለም። እንግዲህ ክቡራትና ክቡራን ተመልካቾቻችን የመካከለኛው ምስራቅ ፋርስ ባህረ ሰላጤ ትላንትና እሁድ የጀመረው ጦርነት እንግዲህ ወዴት አቅጣጫ እንደሚያመራና የዩናይትድ ስቴትስ ምላሽ ምን ይሆናል የሚለውን እየተከታተልን ወደ እናንተ እናደርሳለን። ከመካከለኛው ምስራቅ ፋርስ ባህረ ሰላጤ መረጃውን ይዤላችሁ የቀረብኩት ዳዊት ጀግና ነኝ። መልካም ጊዜ በያላችሁበት ቸር ያሰማን። ጤና ይስጥልኝ።